Hello guys, welcome to this channel. In this video we are going to discuss English model mock exam. ይሄኛው በጣም የሚጠቅማችሁ ልጆች በተለይ በልዩነት ስፔሻሊ ሪሚዲያል የሆናችሁ ልጆች በጣም ይጠቅማችኋል። የሀገር አቀፍ ፈተናችሁ አይነት ነው። የመጀመሪያ ፓርት ግራመር አለና የተወሰኑ ጥያቄዎችን እዚህ በደንብ ቆንጆ አድርገን ከማብራሪያ ጋር በዲቴል እንሰራለን። ይህን ቻናል ጆይን አድርጎ ትምህርታዊ ነገሮችን የምታገኙበት ነው። ኢት ኢዝ ፎር ኤጁኬሽናል ፐርፐስ። ሶ እስቲ እንቀጥል። ግራመር ላይ እዚህ ዳይሬክሽኑ ምንድነው የሚለው እነዚህን ሴንቴንሶች ኢንኮምፕሊት ያላለቁ ሴንቴንሶችን ከተሰጡት አልተርኔቲቭ ወርዶች ያው ምረጡ ነው የሚለው ኢንስትራክሽኑ። እስቲ ሌትስ ስታርት ፍሮም ኩዌስችን ነምበር 1። የመጀመሪያው ጥያቄ ምንድነው የሚለው she is crying dash she lost her keys. She is crying dash she lost her keys. so እያለቀሰች ነው dash she lost her keys ቁልፏ ምን ሆኗል? because therefore so due to እነዚህ therefore so እና due to አንድ አይነት ናቸው። ለሪዛልት ነው፣ ሪዛልት ኢንዲኬተር ናቸው። ውጤቱን ነው። ከዛ በኋላ ለምሳሌ ቁልፏ ጠፋ ብሎ ቢቀድም እነዚህን መርጥ ነበረ፣ ግን because ነው ምክንያቱም የሚሆነው ማለት ነው። she is crying because she lost her keys መልሱ ኤ ነው። the answer is A። ለምንድን ነው የሚሆነው? ማልቀስ ጀመረች። ለምንድን ነው የምታለቅሰው? ቁልፏ ስለጠፋ ነው። ኦኬ question number 2 I wish I dash the answer of these questions. wish ምንድነው? actually እኛ wish ማለት ምኞታችን ነው፣ past ነው actually. so I wish I dash the answer of this question. I knew ነው መልሱ A ነው። question number 2 is also A. question number 3 I believe that you dash a difference by being persistent in talking things on step. ምንድነው የሚለው? I believe that እኔ አምናለሁ ልዩነትን እንደምትፈጥር ያው ስለመፍጠር ነው እዚህ ጋር የሚገባው ትክክለኛው። difference by being persistent በመጽናትና taking things one step ነገሮችን በቅደም ተከተል በማድረግ ነው የሚለው። ኦኬ make do done were making ሶ መልሳችን የሚሆነው ሜክ ነው። ምክንያቱም ዲፈረንስ ሜክ ነው የሚደረገው። ዲፈረንስ ዱ አይባልም፣ ያው ደን አይሆንም አክቹዋሊ፣ ዌር ሜኪንግም አይሆንም፣ ግን ሜክ ነው። ዘ አንሰር ኢዝ ኤ። ኩዌስችን ነምበር 3 ዘ ቢዩቲፉል ኤንድ ኢምፕሬሲቭ ፓላስ ዳሽ ባይ አባ ጂፋር ኢን 1878 ኢዝ ሲቹዌትድ ኢን ዘ ሳውዝ ዌስት ኦፍ ዘ ኢትዮጵያ። ቢልት ዋዝ ቢልዲንግ ሃዝ ቢን ቢልት። ቢልት ነው ፓስት ነው ሲምፕል። as soon as the man had given the police his name ምንድነው የሚለው እዚህ? as soon as the man had given the police his name and address ለፖሊሱ ሰውየው የግድ እንትኑን ቦታውንና አድራሻውን ከነገረ በኋላ he dashed to go he allowed ምንም እዚህ ጋር ሌላ ነገር የለውም። he allowed ፓስት ነው፣ እንደሰጠ had ነው ያ ፓስት ነው። ኦኬ question number 6 but for the good cooperation our team work dash successful። እዚች ጋር but for የምትለው ነው። ይሄ የሆነ unreal የሆነ ነገር ማለት አሁን ምን ለመሰላችሁ፣ ለምሳሌ would have been አይሆንም፣ would been አይሆንም፣ will be አይሆንም፣ would not have been ነው። ምን ለማለት ተፈልጎ መሰላችሁ? ጥሩ ትብብር ያኔ ባይኖረን ኖሮ እንትናችን ሰክሰስፉል አይሆንም ነበር። would not have been successful ፖዚቲቭ አይገባም፣ ይሄ አይሆንም። so the answer is what? ዲ ነው ስድስተኛ አንሰር። you can check መስራት ትችላላችሁ በራሳችሁ። my classmates have gone to the university last week። ባለፈው ሳምንት ከክላስ ልጆቼ ዩኒቨርሲቲ ሄዷል። I'm looking forward ካለ ing ነው የሚገባው። እዚህ ጋር የሚገባው verb ing ያለው looking forward ካለ፣ ስለዚህ ing ያለው እዚህ ውስጥ የትኛው ነው? to meeting አለ፣ ግን meeting ብቻ ነው፣ to አይባልም፣ to meeting አይባልም በዚህኛው ኬዝ። question number 8 Abdi said the time he flew past ነው። እሺ fly ለሚለው past irregular verb ስለሆነ helicopter was the most dash experience of his life ይላል። so terrifyingly ለዚህኛው ምንድነው ትክክለኛ መልስ የሚሆነው? Abdi said the time he flew የሚለውን was the most terrifying B ነው መልሱ። ኦኬ question number 9 he is good dash mathematics። ይህ ሰብጀክት ከሆነ አት ነው እሺ የምንለው። he is good at mathematics እንላለን። ኢንትረስትድ ምናምን የሚል ቃል ካለ ኤን ምናምን እንላለን፣ ግን ያው እዚህ ጋር አት ነው የሚሆነው።
ዩር ገርልፍሬንድ ዊል ነቨር ፎርጊቭ ዩ ዳሽ ዩ አፖሎጃይዝ 1000 ታይምስ። ይቅርታ ብትጠይቃት እንኳን ነው ኢቨን ኢፍ ነው የሚሆነው መልሱ። ብትጠይቃትም እንኳን ይቅር አትልም ነው። 11 አም ዘ ወርስት አት ፕላይንግ ቤዝቦል። ቤዝቦል በመጫወት ብዙም አይደለውም። እዚህ ሰንተንስ ግራንድ ኢዝ ዩዝድ አስ። ግራንድ ማለት እቺ አት የምትለው ናት። ኦብጀክት ኦፍ ዘ ሰንቴንስ ነው። ኦብጀክት ኦፍ ፕሪፖዚሽን ነው። ኦብጀክት ኦፍ ዘ ኮምፕሊመንት ነው። ኮምፕሊመንት ኦፍ ዘ ቨርብ ነው። መልሳችን ኦብጀክት ኦፍ ዘ ሴንተንስ ነው። ኦኬ ኩዌስችን ነምበር 12 ስፕሪንግ ኢዝ ዘ ታይም ኦፍ ዘ ይር። ያው ጊዜ አመላካች ወይን ነው። ምንም መልፋት አያስፈልግም። ኩዌስችን ነምበር 13 ዘ ባግ ኢን፣ ያው ለእቃ ባግ እቃ ስለሆነ ኢን ዊች ነው የምንለው። እንደዚህ አይነቱን በጣም ታውቁታላችሁ ብዬ አስባለሁ። አም ኖት ጎይንግ አውት ቱናይት። ዛሬ እየወጡ አይደለም። ዊ ካን ሚት ቱሞሮ ኢፍ ዩ ላይክ። ሃውቨር ነው የሚሆነው። ቢሆንም እንኳን ዛሬ አልወጣም ግን ነገ ቢሆንም እንኳን ነገ ግን እንገናኛለን። ኦኬ ዳሽ ፔይንግ ዘ መኒ ኦን ታይም ዘይ ዲድንት ሌትስ ጎ ይላል። ኢንስፓይት ኦፍ ነው። ገንዘቡን በጊዜ መክፈል ሲገባቸው ዘይ ዲድንት ኢንስፓይት ኦፍ ነው። ዳሽ ዘ ዶክተር ሃዝ ዋርንድ ሂም ሴቨራል ታይምስ። ምንም እንኳን ዶክተሩ ብዙ ጊዜ ቢያስጠነቅቀውም he hasn't stopped drinking። አሁን መጠጣት አላቆመም። ኦልዞ ነው። እሺ ኦልዞ ምንም እንኳን እንደማለት ነው። ኦኬ the woman in Gambella wear the most amazing colored beads in their hair around their necks on their arms and legs dash the unmarried men must look so colorful። ኦኬ ሶ ለምንድን ነው እንደዛ የሚያደርጉት? ኢቨን ዞ ነው የሚሆነው የዚህኛው even though። Question number 18 every baby's face is different from every other's. Similarly ነው የሚሆነው። Similarly every baby's pattern of development is different from። ያ በተመሳሳይ ነው እዚች ጋር የምትገባው። Question number 19 dash she was very tired she helped her brother with his homework ይላል። also ነው የሚሆነው። አሁን ምንም እንኳን ቢደክማትም ግን እንዘሴማ አይባልም፣ በጭራሽ አይገባም። because ስለደከማት አይሆንም። despiteም አይሆንም። ስለዚህ also ነው መልሱ። if we had read the book we dash the film። ምንድነው የሚለው? if we had read the book መጽሐፉን አንብበን ቢሆን ኖሮ፣ ያው ፓስት ነው had ስላለ። ኦኬ we dash the film we would have understood would understood will understood we would have understood ኤ ነው። ተረድተነው ነበረ። እዚህ ጋር ኔጌቲቭ ስላለ አላነበቡም። ስለዚህ if ያው if ምኞት አይደል ብዙ ጊዜ ቢሆን አይነት ነገር። what would you do if it dash on your wedding day rained ዘንቦ ቢሆን ምን ታረግ ነበረ? if you had time you dash the unity verb if you had time you would have visited you would have visited ነው የሚሆነው። ዲ ነው። if I dash at school I could win a scholarship but it is just a dream worked hard ትምህርት ቤት እያለው ወርክ ዳር ጥሩ ሰርቼ ቢሆን ስኮላርሺፕ አገኝ ነበረ ነው የሚለው። እና እስቲ እነዚህ 23 ጥያቄዎች በዚህ መልኩ ሰርተናቸዋል። እስቲ የእናንተን ሀሳብ ደግሞ ኮሜንት ላይ አሳውቁን። ይህንን ቻናል ጆይን አድርጉ። ለትምህርት ዓላማ የተከፈተ ነው። እናመሰግናለን።